አሜሪካ ለስድስተኛ ተከታታይ ምሽት በከፈተችው ጥቃት የኢራን ሲቪል መሰረተ ልማቶችን ማደባየቷ ተገለጸ። ኢራን በኦማን፣ ኩዌት፣ ባህሬን እና ሶሪያ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን መምታቷ ታውቋል። ኩዌት በኢራን ጥቃት የውሃ ማጣሪያና የኃይል ማመንጫ እንደተመታባት አስታወቀች። ይህንና መሰል ትኩስና ቤት መረጃዎችን የምናሰናዳ ይሆናል። ዜናዎቹን ወደ እናንተ የምናደርሰው ድር ዜና እንሰኛለን። እስከ ዝግጅታችን ፍጻሜ አብረውን ይዝለቁ። ሰብስክራይብ ላይ ሼር በማድረግ አጋርነቱን ይግለጹ። በቅድሚያም አርዕስተ ዜናዎችን ካሰማንባቸው የዜና ምዕራፍ የምንጀምር ይሆናል። ኩዌት የኢራን ጦር በፈጸመችው ጥቃት የጨው ውሃ ማጣሪያ የኃይል ማመንጫ ጣቢያ ላይ ጉዳት መድረሱን አስታውቃለች። ካለፈው ሳምንት አንስቶ ያደረገችው የአሜሪካና የኢራን ግጭት ትላንት ምሽት ቀጥሎ ታይቷል። አሜሪካ በኢራን በተለያዩ ስፍራዎች ካደረገችው ጥቃት በኋላ ቴህራን በምላሹ ጎረቤቶቿ የሆኑ የቀጠናው ሀገራት ኢላማ አድርጋለች። የኢራን እስላማዊ አብዮታዊ ዘብም ጥቃት ከሰነዘረባቸው ካደረሰባቸው ሀገራት አንዷ ኩዌት እንደሆነች አስታውቆ ነበር። የኩዌት የኤሌክትሪክ ሚኒስቴር ባወጣው መግለጫ የኤሌክትሪክም ፕሎምተርፎም የኢራን ጥቃት በኤሌክትሪክ ኃይል ማመንጫ ጣቢያ የጨው ውሃ ማጣሪያ ላይ ጉዳት ማድረሱን ገልጿል። ጥቃቱ በስፍራዎቹ ቃጠሎ እንዲነሳ፣ ጉዳት እንዲደርስና በርካታ የማምረቻ ክፍሎች ከአገልግሎት ውጭ እንዲሆኑ አድርጓል ብሏል። በተቋማቱ ላይ ስለደረሰው ጉዳት ተጨማሪ መረጃ አልገለጸም። ሚኒስቴር መስሪያ ቤቱ ዜጎች በዚህ በተለያየ ወቅት የኤሌክትሪክ ፍጆታቸውን እንዲያስተካክሉና የኤሌክትሪክ እንዲቆጥቡ አስታውቀዋል። የኢራን እስላማዊ አብዮታዊ ዘብ ኦማን ውስጥ የሚገኙ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታወቀ። ሶሪያ ውስጥ የሚገኙ የአሜሪካ ልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ገልጿል። ኦማን ውስጥም በተፈጸሙ ጥቃት የባህር ኃይል በቁጥጥር ራዳርና የአሜሪካ አየር መቆጣጠሪያ ራዳር መመታቱን ዘቡ ባወጣው መግለጫ አስታውቋል። በኃይል የሚፈጸሙ የአጸፋ ዘመቻዎችም ይቀጥላሉ ሲሉ ተደምጠዋል። ሆርሙዝ ወሽመጥ አብዮታዊ ዘብ ባህር ኃይል ቁጥጥር ስር እንደሆነ ቀጥሏል ብሏል። የአሜሪካ የልዩ ዘመቻ እዝ ማዕከል ላይ ተፈጽሟል በተባለው የሶሪያ ጥቃት የራዳር ስራ በርካታ የልዩ ሄሊኮፕተሮችና በርከት ያሉ የአሜሪካውያን ኃይሎች ኢላማ መደረጋቸውን ጠቅሷል። እንደ አብዮቱ ዘብ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፋ የተገለጸው ድንገተኛ ጥቃት ከሁለት ቀናትም በፊትም በኢራናውያን ወታደሮች ላይ ለተፈጸመው ግድያ የአጸፋ እርምጃ ነው ሲሉ ተደምጠዋል። ሶሪያም ሆኑ አሜሪካ እስካሁን ተፈጸመ ስለተባለው ጥቃት አስተያየት ከመስጠት ተቆጥበዋል። ዮርዳኖስ ጦር ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳኤሎችን ጉዳት ወይም ውድመት ሳይደርስ መጥቶ መጣሉን አስታውቋል። ኢራን አብዮታዊ ዘብ አዲሱን ጥቃት ከመፈጸሙ አስቀድሞ የአሜሪካ በርካታ የኢራን ጦር ኢላማዎችን መምታቷን ገልጻለች። ኢራን በበኩሏ ድልድዮች፣ ባቡር ጣቢያና አየር ማረፊያ ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት እንደተፈጸመባት ገልጻለች። ሁለቱም ሀገራት የሚፈጽሙት ጥቃቶች እየተባባሱ ባሉበት በዚህ ወቅት ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ቀጥሏል። የአሜሪካና ኢራን የሆርሙዝ ወሽመጥን ለመቆጣጠር የሚያደርጉ ውጊያ ቀጥሎ የዋሽንግተን ጦር ለስድስት ተከታታይ ምሽት በኢራን አዲስ ዙር ጥቃት ፈጸመ። ሐሙስ ሌሊት የደረሱት ጥቃቶች በድጋሚ ያገረሸውን የሁለቱ ሀገራት ግጭት እየተባባሰ መሆኑን የሚያመላክቱ ናቸው። አሜሪካ የኢራን ድልድዮችን፣ ባቡር ጣቢያና የአየር ማረፊያ ጨምሮ የተለያዩ የሲቪል መሰረተ ልማቶች ላይ ጥቃት መፈጸሟን የቴህራን መንግስት መገናኛ ብዙሃን ዘግቧል። በሆርሙዝም ግዛት ከባንዳር አባስም በምዕራብ አቅጣጫ የሚገኙ አንድ ድልድይ መመታቱን በቢሲ ተመላክቷል። ቢቢሲ ስለ ጥቃቱ ለዋይት ሀውስ እና ለአሜሪካ ጦር ማዕከላዊ ሴንትኮም ጥያቄ አቅርቧል። በተጨማሪም የአሜሪካ ሚሳኤሎች በሆርሙዝ አቅራቢያ የሚገኘውን ቃሽም ደሴት እንዲሁም የኒውክሌር ኃይል ማመንጫ ጣቢያ መገኛ የሆነውንም ቡሼር ተዋል። የወደብ ከተማ ባንዳር አባስን በሚሳኤል ኢላማ መሆናቸው ተመላክቷል። የአሜሪካ ማዕከላዊ እዝ የፈጸሙትም ጥቃቶች የኢራን ወታደራዊ አቅም ይበልጥ ለማዳከም ያለሙ እንደሆኑ
ተመላክቷል ተገልጾማል። በተጨማሪም አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን እገዳ ሊጥስ የነበረ አንድ መርከብን መቆጣጠሯን አስታውቃለች። ሴንትኮም በዚህ ዙር ጥቃት የተደበደቡ በሚል በዘረዘራቸው በርካታ የኢራን ጦር ኢላማዎች ውስጥ ድልድዮችንም አልጠቀሰም። በዚህ ጥቃት የተሳተፉት የአሜሪካ የጦር አውሮፕላኖች፣ ድሮኖችና የጦር መርከቦች የኢራን የባህር ዳርቻ መከታተያና የአየር መከላከያ ጣቢያዎችን፣ ወታደራዊ የሎጂስቲክ መሰረተ ልማቶችና የባህር ኃይል አቅሞችን መምታታቸውን አስታውቋል። ፕሬዚዳንቱ ዶናልድ ትራምፕ ቴህራን ወደ ድርድር የማትመለስ ከሆነ በሀገሪቱ ውስጥ የሚገኙ ድልድዮችና የኃይል ማመንጫዎችን እንደሚመቱ በዚህ ሳምንት መጀመሪያ ላይ ዝተው ነበር። ፕሬዚዳንቱ ባለፈው ሚያዝያ ላይም ድልድዮችና የኃይል ማመንጫ ጨምሮ የኢራን የሲቪል መሰረተ ልማቶችን እንደሚደበደቡ መናገራቸው ይታወስማል። በወቅቱም የተባበሩት መንግስታት በሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ ሆን ብሎ ሲቪሎችና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል መሆኑን አጽንኦት ሰጥተው አስታውቀዋል። በ1949 የወጣውና የጦር ወቅት የሚከበሩ ሰብአዊና ስነ ምግባራዊ የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንደሆኑ የሚታሰቡ ስፍራዎች ላይ ጥቃት መፈጸም ይከለክላል፣ ያግድማል።